ሀይ ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? በጣም ከረዥም ጊዜ በኋላ ነው የመጣሁት፣ ግን ካለ መስራት ይሻላል ብዬ ነው እና ዛሬ እስኪ ሄርብስ ሲሆን በእኛ ሀገር ምንድን ነው የሚባለው? ሄርብስ ክረምትም አይደለም ምናምን አላውቅም ሲሆን እንዴት በሌሊት ወጥተን እንደምንሰራ ምናምን ላሳያችሁ እና በዚህ ጨለማ ነው የምወጣው። ስወጣ አሁን ስንት ሰዓት ሆኗል? ለ6-5 ጉዳይ ምናምን ሌሊት ማለት ነው። እና እኔ እንደውም ልጄን ትምህርት ቤት ምናምን ስለማደርስ ነው ሞርገን ልጄን ትምህርት ቤት ምናምን ስለማደርስ ትንሽ አርፍጄ ስለምጀምር ቅዳሜና እሁድም በዛው አርፍጄ ነው የምጀምረው። ዛሬ እሁድ ነው እና የጠዋትም የከሰዓትም ነው ያለኝ ስራ እና እስኪ የጠዋት ላይም ከሰዓት ላይም ይዣችሁ ልሂድ ብዬ አሰብኩኝ እና እናየው እስኪ ምን ይመስላል። እና ደግሞ ልክ እሁድ ሲሆን ማለት ነው ዶችላንድ ግርም የሚለኝ ነገር ምን እንደሆነ ታውቃላችሁ? ኔፕ ሰው የለም እየነዳው አሳያችኋለሁ ማለት ነው። ሰው እንደዚህ አልፎ አልፎ ምናምን ነው የምታገኙትና እዚህ ሀገር ላይ አደጋ ያደረስባችሁ እሁድ ቀን ማንም ሰው የሚያገኛችሁ አይመስለኝም። ቁልፍ ይዘሽ ነው የመጣሽው በሉኝ። አዎ ሌትስ ጎ አሁን እንሂድ ማለት ነው። እንዳትወርቅ ብቻ። ቆይ ግን እያሳየኋችሁ ምናምን መሄድ አለብኝ እኮ መንገዱን ምናምን በአንድ እጄ ልንዳ በአንድ እጄ እንትን የማይለው እኮ ይሄ እንትን ስለሆነ ነው ሻልተን ስለሆነ ነው። ምን አደርጋለሁ መሰላችሁ? እዚህ ጋር ቀይ ስለበራ እኔ ደግሞ ቀይ የምጠብቅበትን ሰዓት የሆነ ህገወጥ ነገር ትንሽ ህገወጥ ነገር እሰራለሁ። ያ ሰፈሬ ስለሆነ አውቀዋለሁ እና ብዙ ፖሊስ ምናምን አይኖርም። ከዚህ ያስኩ ግን አዋጣችሁ ተከፍሉልኛላችሁ። ምን አለበት ይህታችሁ አይደለም እና ውጭን ያላችሁ እንዳልኳችሁ ነው። ሰው የለም። ኧረ ሰው ያለ እያላችሁ ነው የምትሄዱት። እና አሁን ህገወጥ ስራ ሰራው። ኖርማሊ ይሄን መንገድ ወደዛ ብቻ ነው መሄድ የምትችሉት። ራሴ ላይ ደግሞ ማስረጃ ቪዲዮ ሰርቼ እንዳልየስ ዞም አሁን ቁልፌን አጥቼ ጨረስኩኝ። ግን ለመጀመር ቢያንስ 1-5 ደቂቃ ምናምን ነገር አለኝ። ሌሎቹ ኦልሬዲ ጀምረዋል። እኔ ግን እንዳልኳችሁ ቆይቼ ነው የምጀምረው። እንደዚህ ቢሆን ይታያል ነው ያ እና ሁሉም ተሰማርተዋል አሁን ወደ ስራ። እኔ እዚህ ጨላይሽ ጋር ወጥቼ የሆነ እንትን ኩህን ምናምን አገኘሁ፣ ኬክ ምናምን አግኝቼ እሷን ተልከሰከስኩ ምናምን ውሃዬ ምናምን ጠጣጣው። አሁን 5 ደቂቃ እስከታል እየጠበቅኩ ነው። አይኔ አብጦ ነው ወይስ ጠዋት ስለሆነ ነው እንደዚህ የሚመስለው? ስማ እዚህ ዛሬ ደግሞ ሌላ ያልነገርኳችሁ እንትን ሰዓት ይቀየራል። እዚህ 1 ሰዓት ማለት ነው ይቀየራል። የከንፈሬን ራሱ ድምቅ አድርጎታል ካሜራው ምናምን። እንደዚህ ግን እንደማቅ አይደለም። እሺ እንደምታዩት ኖርማሊ ሰዓት ጌሽቴልት ይደረጋል። ስሩ ጌሽቴልት ግላውብሽ አይነሽቶ እና 1 ሰዓት አሁን ሚያንተኛለን ማለት ነው። 1 ሰዓት ተጨማሪ እንተኛለን እንትን ሲሆን ማለት ነው። ልክ ዊንተር ሲመጣ ገና እየመጣ ነው ሲመጣ
በዚህን ሰዓት ማለት ነው ዛሬ ነው የተቀየረው። ዛሬ ሌሊት ሰዓቱ ይቀየራል ማለት ነው። አንድ ሰዓት ወደ ኋላ ተደረገ እና አንድ ሰዓት ሌሊቱ ይረዝማል። አንድ ሰዓት ከዛ ሰመር ሲሆን ደግሞ ያጥራል። ለምን እንደሚያደርጉት አትጠይቁኝ። ግን እዚህ ሀገር እንደዚህ ይደረጋል። ሰመርና ዊንተር ሲመጣ አንድ ሰዓት ይረዝማል፣ አንድ ሰዓት ያጥራል ምናምን እና ዛሬ ኦልሬዲ እኔ ልክ እንትን የለመድኩት ሰዓት አለ አይደለ? 5 ሰዓት ነው የምነሳው ሌሊት። በዛን ሰዓት ማለት ነው ልክ ስለለመድኩኝ 4 ሰዓት ከ50 ምናምን ከ55 ሲሆን ራሱ ነው የሚቀሰቀሰኝ። ራሴ እነሳለሁ። በቃ የሆነ ነገር ያቁነጠነጠኛል ምናምን ከእንቅልፌ ብድግ ስል ሰዓቴ ደርሶ እንደሆነ አውቃለሁ። ዛሬ በዛን ሰዓት ተነሳሁኝ። ግን አንድ ሰዓት ደግሞ ማለት ነው ሱሩጌሽቴል ስለተደረገ መጠበቅ ነበር። አንድ ሰዓት ወደዚህ ብገላበጥ ወደዚህ ብገላበጥ ወደዚህ ልተኛ ነው እንዴ? እና በጣም ነው የሚያስጠላው። ባይዘው ሜንስ ምናምን ፔሸንቶች በጣም ነው የሚከብዳቸው። ኦልሬዲ እነሱ ይሄ ታግስ ስትሩክቱር ስለሚፈልጉ ይሄ እንትን ታግስ አፕላውፍ ናቸው። ሁል ጊዜ ያ ተደጋጋሚ ከሆነ ነው ሊይዙት የሚችሉት እንጂ አይዙትም። እና በአማርኛ ምንድነው የዕለት ተቀን ኑሯቸው ማለት ነው ተደጋጋሚ ያንኑ። አሁን ጠዋት 7 ሰዓት የሚነሱ ከሆነ 7 ሰዓት ማስነሳት አለባችሁ። ከዛ ምግብ ምናምን ይሄን ነገር መጠበቅ አለባችሁ እና ለነሱ አሁን ይከብዳል። ልክ እንደዚህ ሲሆን ማለት ነው ኡንሩዊሽ ይሆናሉ፣ አግሬሲቭ ይሆናሉ ምናምን ነገር እና ለምንድነው ግን የሚቀየረው? ታውቁ ሰዎች ካላችሁ ኮሜንት አድርጉልኝ። እኔ አይገባኝም ሁሉ ጊዜ እና በቃ ለማንኛውም አሁን ወደ ስራ ልወጣ ነው። አሁን እንደምታዩት ናክቷል። ቀላሳያችሁ አያችሁ ናክቷል። ያ አሁን 7 ሰዓት ከ47 ምናምን ነው እና እኛም እየሰራን ነው። ስራችንን ቀጥለናል። የቆምን እንዳይመስላችሁ። እና ደግሞ ስጦታ ተሰጥቶኛል። ከዚህ በላይ ሊወፍሩኝ ነው ሀሳባቸው እና እኔ አትስጡኝ በቃ ቸኮሌት ምናምን ብዬ ህግ ማውጣት ያለብኝ ይመስለኛል። የኔ መብራት ነይልኛ፣ የኔ ዘራት፣ የኔ ኩራት፣ መሸት ሲል ይጨንቀኛል ፈራለሁ፣ ስትኖሪልኝ ደስ ይለኛል ደፍራለሁ። አሁን ግማሽ ሳይሆን ኦልሬዲ ልንጨርስ 2 ፔሸንት ነው የቀረኝ ማለት ነው። እና ከዛ በኋላ ለስንት ሰዓት ነው? ለ6 ሰዓት ምናምን እረፍት አለኝ። ከዛ በኋላ ይቀጥላል። የከሰዓት ስራ ገባለው ማለት ነው። እና ወይዘሩ እንዴት እንደሚያስጠላ ልነግራችሁ አልችልም። በጣም ነው የሚያስጠላ። ተመልሻለሁ አሁን ማለት ነው። የጠዋቱ ስራዬን ጨርሻለሁ። ከዛ አሁን ገብቼ ምሳ በላለሁኝ። ከዛ በኋላ ምን አደርጋለሁ? ተኛለሁ። ትንሽ ተኝቼ ከዛ በኋላ ልጄ ኳስ ሄዷል። ግጥም ያላቸው ዛሬ እሱን አመጣለሁኝ። ከዛ በኋላ 16 ሰዓት ተኩል ሲል ወደ ከሰዓት ስራ ይገባለሁ። ከዛ የከሰዓት ስራዬ ቢያንስ እስከ 19 ሰዓት ተኩል ይፈጃል። አብራችሁኝ ስለቆያችሁ እስካሁን አመሰግናለሁ። ከሰዓቱ ጋር ይዣችሁ ልጅ እንዴ ሰዋጣ ልንገራችሁ። በቃ ከሰዓት እንገናኝ። ቻው፣ መልካም ቀን ይሁንላችሁ። ሀይ ያው ተመልሼ አሁን ደግሞ በከሰዓቱ ስራ ተገናኝተናል እና ግን ሰዓት ትንሽ ረፍዶብኝ ስለነበረ
እንትን ሳልል ነው የጀመርኩት ማለት ፔሸንቶች ጀምሬ ምናምን ኦሬዲ 1-3-4 ፔሸንት እንትን ካልኩ በኋላ ነው ቪዲዮን የቀረስኩት። ምክንያቱም ሰዓት አልነበረኝም፣ ትንሽ ረፍዶብኝ ነበር፣ ለዛ ነው። እና እንደምታዩት ደግሞ መሽቷል። ያላችሁ በቃ በሌሊት ወጥተን በሌሊት የምንገባ ሰዎች ነን እና የከሰዓቱን ስራዬን ደግሞ እስከ 19 ሰዓት ተኩል እሰራለሁ ማለት ነው። አሁን ሴታፑን ራሱ ለማስተካከል ምናምን አልተመቸኝም፣ ዝም ብዬ ነው እየቀረስኩላችሁ ያለሁት። ምክንያቱም እንዳልኳችሁ ሰዓት ረፍዶብኝ ለዛ ነው። እና ያው አሁን ከዚህ በኋላ ስጨርስ ነው የምንገናኘው። እንደ ጠዋቱ 10 እያቆምኩኝ መቅረስ ስለማልችል ማለት ነው። እና መልካም ምሽት ይሁንላችሁ። የከሰዓት ስራዬ ደግሞ በዚህ ሰዓት ነው። ኦሬዲ ከዚህ ሰዓት ከ30 ደቂቃ በፊት ነው የጀመርኩት። ያው ግን መሽቷል እና ሲጨርስ ደግሞ ቻው ላችኋለሁ። መልካም ምሽት ይሁንላችሁ። አብራችሁኝ ቆዩ። ባይ። ኦሬዲ ስራዬን ጨርሼ ወደ መስሪያ ቤት እየሄድኩ ነው። መስሪያ ቤት ሄጄ ቁልፎቹን አስቀማምጣለሁ፣ የወሰድኳቸው ምናምን። እንደዚህ ነው የጠዋትና የከሰዓት ስራ ሲኖረኝ የሚሆነው። ግን በጣም ነው ስራዬን እንጂ የማረገው ምናምን ደስ ይላል። ዘፈናችን እየሰማችሁ ምናምን ነው የምትሄዱት ምናምን። እሱ ፓርት ኢቭን የሆነ ፔሸንት ጋር ምናምን ሄዳችሁ ምናምን ከተደባበራችሁ ምናምን ነገር ቢያንስ ሌላኛው ፔሸንት ጋር እስከተሄዱ ዘፈናችሁን እየሰማችሁ ራሳችሁን አረጋግታችሁ ወደ ራሳችሁ ተመልሳችሁ ምናምን ነው የምትደርሱትና እሱ ፓርት አሪፍ ነው እላችኋለሁ። የዛሬው ቀኔ ይሄን ይመስል ነበረ። አሁን ወደ 19 ሰዓት ከ5 ምናምን ሆኗል እና ቤት እስክገባ 19 ሰዓት ከ20 ምናምን ይሆናል። ቁልፍ አስቀምጬ ምናምን ነገር ከዛ በኋላ ሻወር ይወሰዳል፣ ይተኛል። ነገ ደግሞ ዛሬ ጠዋት በወጣሁበት ሰዓት በሌሊት ይወጣል፣ ወደ ስራ ይኬዳል ማለት ነው። ነገ ውሎዬ ደግሞ ጠዋት ስራ እዚህ ይገባለሁ፣ እስከ 13 ሰዓት ምናምን ሰራለሁ። ከዛ ወዲያው በዛው ወደ ሚኒ ጆፕ ሄድና ከዛ ሚኒ ጆፕ ደግሞ ሰራና ከዛ ልጄን አምጥቼ ወደ ኳስ ነው የምወስደው። ኳስ ይጮታል። እንደዚህ ነው የሚሆነው ውላችን ማለት ነው። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ። እና ደግሞ እንሰራላችሁ የምትፈልጉት ቴማ ካለ እስኪ እንደዚህ አይነት ነገር ላይ ስሪልኝ የምትሉኝ ካለም ኮሜንት አድርጉኝ። አብራችሁኝ ስለነበራችሁ አመሰግናለሁ። እወዳችኋለሁ። ቻው